እንደዚህ አይነት ሚስት በሆን ብዬ መመኘው እንጂ እንደዚህ አይነት ባል ቢሆን ብዬ ብዙ መስፈርት የለኝም ለራሴ ግን አለኝ ያንቺ የሚስትነት መስፈርት ምንድነው መጽሐፍ ቅዱስ ላይ ያለች ሴት አለች አይደል ጠንካራ ባሏን በብዙ ነገር የምታግዘው በደከመበት ማገዝ ፈልጋለሁ በጣም ከሱ እየጠበቅኩኝ ህይወቱን ማክበድም አልፈልግም ለልጆቼ መልካም እናት መሆን ፈልጋለሁ ቤቴንም ወድ ሴት በቃ እንደዚህ እንዲህ ብዬ መጽፈው ነገር የለም ብዙ ጊዜ መጽፈው ማቀደውም ነገር ግን ለዛ ነገር ራሴን ሬዲ ለማድረግ ዝግጁ ለማድረግ አቅሙን ሰጠኝ እኔ በጣም ደካማ ሰው ነኝ እንደምታየኝ አይደለም ማለት ትንሽ ነገር ሴንሲቲቭ ነኝ አዎ በጣም ማለት እና ብቻዬን አልችለው ስለዚህ ቶሎ እቅዶቼን እንትኖቼን ምናምን በቃ እግዚአብሔርን ጸጋን ሰጠኝ ማለት ነው እንግዲህና ማቀዳቸው እቅዶች ካሉ ለዛ ጊዜ ብዙ የሆነ የሚፈትን ጊዜም ሊመጣ ሲል ምናምን እሱንም ወጣበትን እንተስጠኝ ጥሩ ነገር የሚመጣ ከሆነ ደግሞ እንዳላጣው ዋጋውን እንዳያሳጣኝ አዎ ይሄ እንደቀላል ነገር እንዳለው መልካም ነገር መጥቶ ህይወቴ ላይ ጸልያለሁ እያልኩ ፈራተባ ቃሌን የያዝኩት ደፍሬ ያንታርገኝ የኔሁን ያላልኩ ልቤና አንድ ነገር እጅጋ ሳስሮታል ካንተ ጎል አይደለም ልቤን ቀን ሰብሮታል እኔ ያው በፍቅር ህይወት የተጎዳች ሴት ነው የጻፍኩትኝ ምንድነው ሐሳቡ በትናንትና የፍቅር ህይወቴ ስለተጎዳሁኝ ነገ እንደፍሬ መቀጠል እንደዚህ ነገን በፍቅር ህይወት ማመን ከብዶኛል እና ዋና ሐሳቡ ከብዶኛል አይደለም በልትናንት ይሄድልኝ የሚል ላይሪክስ አለው